ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ከዚህ ላይ እንደምታዩት ይዤላችሁ የመጣሁትኝ ፊደሎች ናቸው። በዋነኝነት ዛሬ እነዚህን ፊደሎች እንድታነቧቸው፣ እንድታጠኗቸው፣ እንድትረዷቸው ስለፈለኩ ነው ይዤላችሁ የመጣሁትኝ። ስለዚህ አንድ ባንድ ፊደሎችን ቀስ አርጌ አንድ ባንድ ካስረዳዋችሁ በኋላ በተወሰነ መልኩ ቃላትን የምመሰርትላችሁ ይሆናል ማለት ነው። ወደ ፊደሎቹ ስንመጣ ይቺ ፊደል ማን ተብላ ነው የምትጠራው? ይችኛዋ ፊደል ነ። እደግምላችኋለሁ፣ ነ ነ። በስነ ስርዓት ስለማስረዳችሁ ድምጻቸው እንዴት እንደሚወጣ ይገባችኋል ብዬ ተስፋ አደርጋለሁ። ይችኛዋ ኘ ኘ፣ ይችኛዋ ነ፣ ይችኛዋ ደግሞ ኘ ኘ ነ ነ ኘ። አ አ አ። ወደዚህኛው ስንመጣ ከ ከ ከ። ወደዚህኛው ስንመጣ ኸ ኸ ኸ። ወደዚህኛው ስንመጣ ወ ወ ወ። በጣም ጎበዞች። ነ ኘ አ ከ ኸ ወ። በጣም ጎበዞች። ወደዚህኛው ልምጣላችሁ። ወደዚህኛው ስንመጣ ይችኛው ፊደል ዘ ዘ ዘ። ወደዚህኛው ስንመጣ ዠ ዠ ዠ። ወደዚህኛው ስንመጣ ደግሞ የ የ የ። ወደዚህኛው ስንመጣ ደ ደ ደ። ወደዚህኛው ስንመጣ ጀ ጀ ጀ። ወደዚህኛው ስንመጣ ገ ገ ገ። ዘ ዠ የ ደ ጀ ገ። በጣም ጎበሶች፣ በጣም ጎበሶች። አሁን ደግሞ በእነዚህ እንዴት አድርገን ቃላት እንደምንመሰርት አብረን ረጋ ብለን እንይ። ነ ነ ደ ደ። አሁንም ተደጋጋሚ ናት ይች ደ። አንድ ላይ ነደደ ነደደ። አ አ ዘ ዘ። ያው ዘ ዘ። አንድ ላይ አዘዘ አዘዘ። ጀ ጀ ገ። ያው ገ። ነ ያው ነ። አንድ ላይ ጀገነ ጀገነ። አ ያው እዚህ ላይ አ። ወ እዚህ ላይ ወ። ያው ይችሳ ወ። ደ ደ። ይችሳ እዚህ ላይ አንድ ላይ አወደ አወደ። ገ ገ። ነ ነ ያው ነ። ይችሳ እዚህ ላይ ፊደሉ አንድ ላይ ገነነ
ገነነ። አነብላችኋለሁ። ነደደ ነደደ። አዘዘ አዘዘ። ጀገነ ጀገነ። አወደ አወደ። ገነነ ገነነ። ስለዚህ እንደዚህ አድርጋችሁ በቀላል መንገድ ከነዚህ ፊደል በማውጣት ቃል ማጣመር ወይም አንድ ላይ አድርጋችሁ መመስረት ትችላላችሁ ማለት ነው። ወደዚህኛው ስንመጣ ደግሞ አ ይችሳ አ፣ ኘ ይችሳ ኘ፣ ከ ይችሳ ከ፣ አንድ ላይ አኘከ አኘከ አኘከ። አ አ ገ ገ ማለት ይችሳ ገ ዘ ዘ፣ አንድ ላይ አገዘ አገዘ። ወ ይችሳ ወ፣ የ ይችሳ የ፣ አንድ ላይ ወዬ ወዬ። ነ ይችሳ ነ፣ ገ ይችሳ እዚህ ላይ ገ፣ ደ ይችሳ ደ፣ አንድ ላይ ነገደ ነገደ። መ የምትባለው ፊደል ይቅርታ ከዚህ ላይ አልነበረችም። መን ፊደል ከዚህ ላይ መጨመር አለብን ማለት ነው። ዘ ይችሳ ዘ ዘ ይችሳ ዘ፣ አንድ ላይ መዘዘ መዘዘ። አኘከ አገዘ ወዬ ነገደ መዘዘ። በጣም ጎበዞች ቤተሰቦች። ስለዚህ ከነዚህ ፊደላትን በመለቃቀም በዚህኛው በኩል ወይም በዚህኛው በኩል እንዴት አድርገን ቃላት መመስረት እንደሚቻል አይተናል ማለት ነው። በተለይ በዛሬው ቪዲዮ እነዚህን ፊደሎች ድምፅ ከቅርጻቸው ጋር እንድትይዙ ስለፈለግኩ ነው ደጋግሜ ስማቸውንና ቅርጻቸውን ስነግራችሁ የነበረ ማለት ነው። በግል በግሩፕ መማር እንፈልጋለን የምትሉ ልጆች በማንኛውም ሰዓት በማስቀምጥላችሁ ስልክ ቁጥር መማር ትችላላችሁ ማለት ነው። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።